DJI RS5 ኮምቦ አዳዲስ ፊቸሮች። ሰላም፣ ሮቤል ይባላል። በክሪክ ስኩልስ የሲኒማቶግራፊ ኢንስትራክተር ነው። የመጀመሪያው ፊቸር ዲዛይን እና ቢልድ ኳሊቲ ነው። ምክንያቱም የተሰራው ከካርቦን ፋይበር ነው። ይህም ማለት ለረጅም ሰዓት በምትሰሩበት ሰዓት እጃችሁን የድካም ስሜት አይሰማችሁ። ትልቁ ማሻሻያ ደግሞ ፔሎድ ካፓሲቲ ወይም ደግሞ የመሸከም አቅሙ ነው። ይህም ትላልቅ የሲኒማ ካሜራዎችንና ከባባድ ሌንሶችን የመሸከም አቅም እንዲኖረው አድርጎታል። ሌላው ደግሞ አክሲስ ሎክስ ነው። ጊምባሉን ኦፍ በምናደርግበት ሰዓት ራሱ አውቶሎክ ያደርጋል። ይህም ደግሞ ከቦታ ቦታ ስንንቀሳቀስ ጊምባሉ እንዳይወዛወዝና እንዳይበላሽ ያደርገዋል። ሁለተኛ ላይ የምናገኘው ደግሞ አዲሱ የስታቢላይዜሽን ቴክኖሎጂ ነው። DJI በዚህኛው ሞዴል ላይ የፎርዝ ጄኔሬሽን ስታቢላይዜሽን አልጎሪዝም ተጠቅሟል። ሶስተኛው ደግሞ ኔቲቭ ቨርቲካል ሹቲንግ ሞድ አለ። ይህም ያለምንም ቨርቲካል ፕሌት ሆሪዞንታል የነበረውን ወደ ቨርቲካል እንድንቀይር ያደርገናል። ፋስት የቻርጅ ሲስተም እና ከ10 እስከ 12 ሰዓት የባትሪ ቆይታ አለው። በመጨረሻም ይህ ከፊት ለፊት የምታዩት ስክሪን ፉል ከለር ኦሌድ ታች ስክሪን ነው። በቀጣይ ደግሞ ሌሎች ፊቸሮችንና እንዴት ባላንስ አድርገን መጠቀም እንደምንችል እሰራላችኋለሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ይህን ቻናል ሰብስክራይብ አድርጉ።